እሱን እንደሆነ ነው በቃ ይሄ ቪዲዮ ባይሰጠኝ ከሰጠኝ ምን ነበር ባይነፍገኝ ተዋጥሮ ተጠፋይ አይቀና ጎዳና ሰባለ ብጌት የለይቃለው ዛሬም ወድቃለው ዛሬም ወድቃለው አይተላለኝ ላይ መጠራቲ አይነት ያዳቲ ሲመሽመተኛው ለደንቡ ነው እንጂ ለደንቡ ነው እንጂ አይሆንም አይሆንም አይሆንም። ወይኔ ህልም ነው በል አቶ ወይዘሮ ሜላት አዱኛ እየቃዠ መሆን አለበት። አይደለም አይደለም። ወይኔ አምላኬ መጨረሻ እንደዚህ ነው የሚሆነው። በቃ ወይኔ አምላኬ ምንድን ነው የማደርገው? ወይኔ 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 እንዳያችሁት ነው ማለት እኔ እንደዚህ አልመሰለኝም ነበር። ቪዲዮውን በባለፈው ቪዲዮ ላይ ተለቀቀው የሆነ ፖስት አስጠኝ አይታችሁ ነበር አይደለ? ማዘዣ ወረቀት ነው የመጣልኝ። ወይኔ እናቴ ወይኔ ወይኔ በቤቴ ቤተክርስቲያን እጅ የመጣሁት ለዚህ ነው እንዴ? ወይኔ እናቴ ቤት ነው የማደርገው። ኧረ አንድ በሉ ወረድ ላይ ነው ግን ለዚህ ያስቀኝ ቤተሰቦች ምንድን ነው የማደርገው? የምር ምንድን ነው የምሆነው? ቤተሰቦች እንግዲህ ከዚህ በላይ ምንም 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 በቃ መኖር አስጠልቶኛል። ምንም በቃ አንድና አንድ ለኔ ራሴን ባጠፋ ነው በቃ ብዬ የምወስነው። እና ቤተሰቦች በቃ እኔ እንግዲህ ምንም ባደርግ ምንም ቢሆን እንግዲህ የሚመለስ ነገር አይደለም። ስለዚህ በቃ ወይ ከባለቤት ያልሆንኩኝ ወይ ከዚህ ያልሆንኩኝ። ስለዚህ እኔ በቃ አንድ ነገር በሆን ተጠያቂው ግን እሱን እንደሆነ ነው። በቃ ይሄ ቪዲዮ ለማስረጃነት ይቀመጥ። እኔ ምንም ነገር ባደርግ ምንም ተጠያቂው እሱ ነው። በቃ ይሄ ቪዲዮ ለእናንተ ብቻ ሳይሆን ለቤተሰቦች ጭምር ነው። በቃ
ቤተሰቦችም ካዩ ይሄ ቪዲዮ ከደረሳችሁ እስካሁን ድረስ አላዩትም፣ ግን ድንገት ቢደርሳችሁ ለእነሱ ጭምር ማስረጃ እንዲሆን ነው። በቃ እኔ ራሴን የማጠፋው በእሱ ምክንያት እንደሆነ ብቻ ነው። ቤተሰብ እኔ ከዚህ በላይ ምንም ቢመጣ ማለት ከቤት ወጥቻለሁ። ያለሁበት ራሱ በቃ እንዴት ብዬ ልንገራችሁ፣ ከእጅ ወደ አፍ እንኳን ሁኛለሁ። በቃ የምበላበት እንኳን የለኝም ምንም። ወይ ስራ አልጀመርኩ ምን አላልኩ። ዝም ብዬ ከጸበል ነው አሁን ቤተክርስቲያን ብቻ ነው የምመላለሰው። ዝም ብዬ አንድ ክላስ ተከራይቼን ያለሁት። ይህን ሁሉ እያየ ግን የማይራራልኝ ከሆነ እንደዚህ እያየኝ እየተሰቃዩ ያውቃል። ሁሉ ነገር ምን እኔ ላይ እንደተፈጠረ ያውቃል። ስለዚህ ይህን እያየ የማይራራልኝ ከሆነ ለኔ መኖሩ ምንድን ነው ትርጉሙ? ምንድን ነውስ? ድሮ በሮኛል። ይህ ቪዲዮ መቼም ማየት አይቀርም፣ ግን ካየው ግን እውነት ሌላ በማንም ምክንያት አይደለም፣ በአንተ ምክንያት የኔ ህይወት አደጋ ላይ እንደሆነ ግን ልንገርህ። ምንም ወደኋላ እንደማልን በቃ ምንም አልኩት። እንግዲህ ከዚህ በላይ ምንም ይመጣብኝ ነገር ስለሌለ ምንም ይሁን በቃ ምንም አደርገዋለሁ፣ እመነኝ አደርገዋለሁ። ጨካኝ ነው እግዚአብሔር፣ ጨካኝ እንደዚህ ታደርጋለሁ እያላሰብኩ በጭራሽ። ማለት ያለሁበትን ነገር እያየ ቤቴን ሁሉ ህይወቴን ሁሉ ትክክል አድርገህ አንድ ተስፋ ያለኝ እስኪ ደውዬ እንኳን የሚለኝን ለመስማት ነው። በቃ ግን ደግሞ እንደማይራራ ደግሞ አውቃለሁ። እንደማደርግ አላውቅም። ደውልለት እስቲ ቆይ ታረቁ ስልክ እንደም እውነት እንደዚህ ጨካኝ ነህ? ሄሎ ሰላም ነው? የእውነት ግን አንተ የእውነት ጨክነህ ግን ለእኔ የፍርድ ቤት ማዘዣ መጣልኝ? እውነት የምር ግን አደረግከው? ማለት አታፈቅረኝም? ማለት የምትወደኝ የምታፈቅረኝ መስሎኝ ነበር። የእውነት ውሸት ነበር ያ ሁሉ ነገር? የምርህን ነው? ግን የእውነት ጨክነህ ግን አደረግከው? ምን ማለት ነው? ሰጣየኝ የምቀልድ ይመስልሻል? ጋጋጅ የተጫወትኩ ይመስልሻል? የምሬን ነው። እያነበብኩት ራሱ እስካሁን ድረስ አላመንኩም። ወይ ውሸት ነው በለኝ። ምንም ማድረግ አልችልም። ህግ ዳኝናት ህግ እንደሚያደርግ ያደርጋል። ግን በጣም ጨካኝ ነህ። እግዚአብሔርን በጣም ጨካኝ ነህ። ጨካኝ የማትረባ ጨካኝ ነህ። ግን ይገባሃል አይደለ? ምንድነው? እሺ ምንድነው እንደሆነ የምትፈልገው? እሺ ምንድነው? የከፈልኳትን ሁሉ ትከፍያታለሽ። ግን እኔ አላሳዝንህም? አታሳዝኝም። ለምንድነው የምታሳዝኝ? አረ በማርያም ተው፣ እንደዚያ አታድርግ ተው። እሺ ምን እሺ በምንድን ነው የምትስማማው? በምንድን ነው? እሺ የምትፈልገውን ነገር ሁሉ አደርጋለሁ። እሺ ንገረኝ። እንደው በምታምነው እሺ። ወይ ለምንክ
ይሄው እንደምታዩት ነው። ሲያናግረኝ እንኳን ራሱ ሊራራልኝ አልቻለም። በቃ እኔ እንደዚህ ነው መጨረሻ ይሄ ነው የሚሆነው። የምሬን ነው። ራሴን አጠፋለሁ። እንደው በምታመልኩት ማንኛውም ሙስሊም፣ ክርስቲያን፣ ማንኛውም ሃይማኖት ያላችሁ የምታውቁት እሱን የምትቀርቡት እባካችሁ ለምኑልኝ፣ በቃ ለምኑልኝ። ቢያንስ እሺ ስህተት ሊሰራ ይችላሉ፣ ብዙ ነገር ሊሆን ይችላሉ። ግን አሁን ደግሞ ተመልሰው ወደዛ እንድታሰር አልፈልግም፣ መኖር እንፈልጋለሁ። እባካችሁ እና የምታውቁት የምትቀርቡት እባካችሁ እንደው በእግዚአብሔር ልለምናችሁ። እኔን ይሻይለኝ እንግዲህ ማለት በቃ እሱ የሚፈልገውን ነገር አደርጋለሁ። የሚፈልገውን ብሩን ነው ሰጠዋለሁ። ግን በቃ መታሰርና አልፈልገውም። ግን እመኑ ምንም ሆነ ምን እሱ እንደዚህ የሚቀጥል ከሆነ የምሬ ነው በራሴ ላይ በቃ የማይሆን እርምጃ ነው የምወስደው። በቃ ምክንያቱም ከዚህ በላይ